አርሰናል ቤት ሁለት የሚገባቸውን ያህል ያልተወራላቸውና ይሄን ፎቶ ይዤ በቃ ውጭ ነበርኩና ሰዓት መሽቷል ነገ ሰራለሁ ብዬ ነበር አልቻልኩም። እና ምን እናደርጋለን? አንተ በኮፒ ሊንክ ታግዘኛለህ። ሰዓት ስላለፈ የአንተ ኮፒ ሊንክ ተባብረን እቺን ቪዲዮ እንመነጥቃታለን ማለት ነው። እስቲ በደንብ ኮፒ ሊንክ አድርጉና ይሄን ልጅ ከራይስ ጋር የተምታታብን ይመስለኛል 150 ወይንም ደግሞ አላ 150 ሚሊዮን ብሎ የሆነ ሰውማ መረጃ አሳስቷል እንጂማ እኔ መሰለ ሬት ተመልከት። ለሀገሩም ለክለቡም ወጥ ሰውኩ ወይ ለሀገሩ ምርጥ የሆነና ክለቡ ላይ የተኛል አይደል? ይሄ ለክለብም ለሀገርም ያሳካው ሬት ነው። ተመልከት። 7 ዝቅተኛው ነው። ከ7 ወርዶ እንኳን አያውቅም። የተቆረጠ መሃል የለም። ይሄን የመሰለ ልጅ ግን አይወራለትም፣ ተረስቷል። እኔ በ150 መቶ ይምሰለን እንጂ እስቲ ይሄን ቪዲዮ በደንብ ኮፒ ሊንክ አጥለቅልቅልኝና ሁለተኛው ደግሞ አርሰናል ቤት ያልተወራለትን ግን ዓለም ስለሱ ደግሞ የሚያወራውን ላሳይ። እንግዲህ በቀኝ መስመር ተከላካይነት አንደኛ ላይ ማን የተቀመጠው? ጁሪየን ቲምበር ነው ብራዘር 53 ሚሊዮን ተከታዩ እንኳን ማለት ነው። ተከታዩ እንኳን ያለው በ39 ነው። በርቀት እየመራ ነው። በብቃት ብትል መቼም ብቃት ታይቶ ነው የዋጋ ደረጃ የሚወጣለትና ሁለቱ የአርሰናል ቤት ቲምበር እና ዙቢሜንዲ አለ አይደለ የሆነ እየሰሩ ግን የሆነ የሚታለፉ ማይወራላቸው በቃ አለ አይደል ይሄ ስራቸውን ብቻ የሚሰሩ አይነት ነገር በቃ እዩኝ ስለማይሉ አይወራላቸውማ። እስቲ አርሰናል ደጋፊ ይሄን ቪዲዮ በኮፒ ሊንክ አጥለቅልቅልኝ። ይመቻችሁ።